السلام عليكم ورحمة الله وبركاته. يقول الله جل وعلا في محكم تنزيله: كل نفس ذائقة الموت وإنما توفون أجوركم يوم القيامة فمن زحزح عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور. لله يالو جيتاችን الله سبحانه وتعالى نفسه اللو موتن كماشنات لنا الله سبحانه وتعالى موت የሚባለው ነገር ለመኖሩ ቁርአን ባይነግረንም ሐዲስ ባያስተምረንም ባይናችን እየተመለከተ ነው። ወከذلك ወንድሞቻችንን አባቶቻችንን ጎረቤቶቻችንን እየሸኘን ነው። ነገር ግን ከኛ ላይ የሚጠበቀው ትልቅና ዋና የሆነ ነገር አለ። በምንሞትበት ጊዜ ወደ መቃብር ይዘን መግባት ያለብን ነገር ምንድነው? ወከذلك ለምንጠየቀው ለሆነው ነገር ምንድን ምላሽ ነው ይዘን የሚሄደው የሚለውን ነገር ቆም ብለን መመልከት ያስፈልገናል። አዩሃ المسلمون عباد الله በመጀመሪያ ደረጃ አባታችንን አላህ Subhanahu Wa Ta'ala ይዘንላቸው ወከذلك እንደዚህም ከጀነትም አላህ Subhanahu Wa Ta'ala ይበላቸው ማለት ነው። እናም ዛሬ ምናልባትም አባታችንን ሸኝተናል፣ ነገር ግን ነገ ጧት እኛ እንሸኛለን፣ ተራችንን እየጠበቅን ነው ማለት ነው። ዛሬ አዘጋጅተን እሳቸው ላይ ሰግደን ወደ መቃብር ሸኝተናቸዋል፣ ነገ ደግሞ መሸኛታችን የማይቀር የሆነ ነገር ነው ማለት ነው። ለምን አላሁ Subhanahu Wa Ta'ala ما من نفس منفوسة አንዲትም ሩህ የተነፋባት ነፍስ የለችም ሞትን የምትቀምስ ቢሆን እንጂ ብሎናል አላሁ Subhanahu Wa Ta'ala። ሁላችንም እንሞታለን፣ ትልቁም ትንሹም ወንዱም ሴቱም ወከذلك ጥቁሩም ቀዩም ዓረቡም ዓጀሙም ሁሉም ይሞታል። ወደዚች ዓለም የመጣ ሁሉ መሄዱ የማይቀር የሆነ ነገር ነው። አዩሃ المسلمون عباد الله ነገር ግን ከኛ ላይ የሚጠበቅ የሆነ ነገር አለ። ወከذلك እንደዚህም ወደ መቃብር በምንገባበት ሰዓት ምንድነው ይዘን የምንገባው የሚለውን ይህንን ቆም ብለን መመልከት ያስፈልገናል ማለት ነው። الله سبحانه وتعالى وكذلك نفسه اللموتن كماشنات كاله بحالا وإنما توفون أجوركم يوم القيامة دموزاتكم متكفلوت دموزاتكم متسطوت نجا يوم القيامة نوالا الله سبحانه وتعالى مكنياتهم لأن الدنيا دار عمل مكنياتهم دنيا مالت يسرها قرنات يلفاتها قرنات وكذلك والآخرة دار جزاء آخرة دموز يمكفلبت دموز يمسطبت هنا عالم نو مالتنا እናም ለአኺራችን ይህን ጊዜ በዱንያ ላይ መልፋት ይኖርብናል፣ መታገል ይኖርብናል። ነገው መልቂያማ ደሞዝ ከሚሰጡ ሰዎች እንድንሆን ይህን ጊዜ በዱንያ ላይ በመልካም ስራ መልፋት ይኖርብናል ማለት ነው፣ መታገል ይኖርብናል። ምክንያቱም እኛ ሸኝተን ከተመለስን በኋላ አባታችን የሚጠየቁት ጥያቄ ሶስት ጥያቄ ብቻ ነው። የማንህ ልጅ ከየት መጣህ፣ የማን ዘር ነህ ተብሎ አይደለም የሚጠየቁት። ማን ረቡክ ወማ ዲኑክ ወመን ነብዩክ። እነዚህ ሶስቶቹ ጥያቄዎች ናቸው የሚቀርቡላቸው ማለት ነው። الله سبحانه وتعالى በዱንያ ላይ ስንኖር አቂዳችንን ጠብቀን ተውሂዳችንን አስተካክለን ለአላህ የሚገባል ለአላህ ሰጥተን ከሆነ አቂዳችን ላይ ጠንካሮች ሆነን ከሆነ ቀብር ውስጥ ገብተን ስንጠየቅ አንደናገርም። አዩሃ المسلمون عباد الله ነብዩ አለይሂ ሰላቱ ወሰላም اذا كان المرء مؤمنا ያ የተቀበረው የሞተው የሆነው አካል አማኝ ከሆነ يعني መላእክቶች መረቡክ ጌታህ ማን ነው ብለው ሲጠይቁት فيقول ربي الله ጌታዬ አላህ ነው ብሎ ይመልሳል አሉ። በዱንያ ላይ ወከذلك ቀላል ተመስላለች እቺ ጥያቄ፣ ነገር ግን አቂዳችን ላይ ካልጠነከርን አቂዳችን ካልተስተካከለ ዱንያ ላይ ሽርክን እየፈጸምን ከሞትን አደጋን የሚሆነው ማለት ነው። ለዛ እህን ጊዜ ምን ማድረግ ያስፈልገናል? ለምንጠየቀው ጥያቄ መዘጋጀት ያስፈልገናል ማለት ነው። አላሁ Subhanahu Wa Ta'ala ወከذلك መላእክቶችን እንዲጠይቁ የሚያደርጋቸው ጌታህ ማን ነው ብሎ ነው እንዲጠይቁ የሚያደርጋቸው ማለት ነው። ያኒ አንድ ሰው ወደዚህ የመጣንበትን ዓላማ አውቆ ተረድቶ ወከذلك አላህን በብቸኝነት ሲገዛ ከነበረ በሚጠየቅበት ጊዜ ረቢ አላህ ጌታዬ አላህ ነው ብሎ ይመልሳል ማለት ነው። ምክንያቱም ወደዚህ ዓለም ስንመጣ የመጣንበት የሆነ ዓላማ አለ። አላህ Subhanahu Wa Ta'ala ሱረቱ ዛሪያት ላይ እንደነገረን ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን የሰው ልጆችንም ሆነ አጋንንትን አልፈጠርኩም እኔን በብቸኝነት ሊገዙኝ እንጂ አለ አላሁ Subhanahu Wa Ta'ala። ወደዚህ ዓለም ስንመጣ የመጣነው አላህን በብቸኝነት እንድንገዛ ነው፣ አቂዳችን እንድናስተካክል ነው። አቂዳ ካልተስተካከለ ተውሂዳችን ላይ ጠንካሮች ካልሆን ሰላት ቢሰገድ ዋጋ የለውም፣ ጾም ቢጾም ዋጋ የለውም፣ ሐጅ ቢደረግ የጎረቤት ሐቅ ቢጠበቅ ሌላዎቹ ኸይር ስራዎች ቢሰሩ ፋይዳ የላቸውም። ለዛ አቂዳ የሚባለው ነገር ዋና የሆነ ነገር ነው ማለት ነው። ለአቂዳ ለተውሂድ ሲባል ነው አላህ ነብያቶችን ለህዝቦቹ የላከው። ቁርአን እንዲወርድ የሆነበት ምክንያት ሰማይና መሬት የተፈጠረበት ወከذلك ጀሃነምና ጀነትም የተፈጠሩበት ትልቁ ዓላማ ተውሂድ የሚባለው ነገርና አላህን በብቸኝነት ለመገዛት ነው። አዩሃ المسلمون عباد الله ስለዚህ በዚች በዱንያ ላይ ስንኖር
ዓቂዳችንን ጠብቀን መኖር መቻል አለብን ማለት ነው። እያንዳንዱ ነገር ስግደታችንን ለአላህ ስንሳል ለአላህ Subhanahu Wa Ta'ala ነው መሳል ያለብን። በምንምል ጊዜ በአላህ ስም ነው ወከذلك መማል ያለብን። እስቲጋታ እርዳታ ስንጠይቅ አላህ Subhanahu Wa Ta'ala ነው መጠየቅ ያለብን ማለት ነው። ምክንያቱም ነብዩና አለይሂ ሰላቱ ወሰላም አላህ Subhanahu Wa Ta'ala ምን አላቸው? ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን። ሙሐመድ ሆይ በላቸው ስግደቴም ሆነ እርዴ ሞቴም ሆነ ህይወቴ ለዓለማት ጌታ ለአላህ ብቻና ብቻ ነው ብለህ አስረዳልኝ አለ አላህ Subhanahu Wa Ta'ala ነብዩና አለይሂ ሰላቱ ወሰላም። ስለዚህ የምንሰግደው ለአላህ ብቻና ብቻ ነው። ከአላህ ውጭ ለሆነ አካል ለቀብር አይሰገድም፣ ለضريح አይሰገድም፣ ለጅና አይሰገድም። ከአላህ ውጭ ላሉ ለሆኑ አካላቶች ለተለያዩ ነገራቶች መስገድ አይቻልም ማለት ነው። ስግደት ለአላህ Subhanahu Wa Ta'ala ብቻና ብቻ የተገባ ነው ማለት ነው። በሁለተኛም ደረጃ እርድ የሚባለው ነገር ላይ እርዳችንን ለአላህ ብቻና ብቻ ነው ማረድ ያለብን። ከአላህ ውጭ ለጅን ለቆሌ ለአድባር ለመወከል እየተባለ ለተለያዩ ነገራቶች ማድማት አይፈቀድም። ይሄ ከእስልምና የሚያስወጣን የሆነ ተግባር ነው። ወከذلك እንደዚህም ከአላህ ጋር የሚያጣላን የሆነ ጉዳይ ነው። ስለዚህ ምን ማድረግ አለብን? ዓቂዳችን የተስተካከለ እንዲሆን መጣር መቻል አለብን ማለት ነው። ምክንያቱም ነብያቶች ነብዩላህ ኑህ አለይሂ ሰላቱ ወሰላም ደዓ ቀውመሁ አልፈ ሰነትን ኢላ 50 ዓማ ህዝቦቹን ለ1000 ዓመት 50 ዓመት የጎደለው ለ950 ዓመት ያክል ዳዕዋ አድርገዋል። ነገር ግን ምንድነው አን ይዕቡዱላህ ወጅተኒቡ ጣጉት አላህን በብቸኝነት ተገዙ ጣዖታትን ራቁ የሚል መልእክት ነበር የነብያቶች መልእክት ማለት ነው። ስለዚህ ይህንን መልእክት እኛም ተፈጻሚ ልናደርግ ይገባናል። ወከذلك ዒባዳችንን አምልኳችንን ለአላህ ብቻና ብቻ ማድረግ ነው ያለብን። ነብያቶች ወደ ህዝቦቻቸው ሲላኩ የተላኩበት ዓላማ ምንድነው? ሚን ዒባደቲል ዒባድ ኢላ ዒባደቲ ረቢል ዒባድ ባሮችን ከማምለክ የባሮችን ጌታ ወደ ማምለክ ወደዚህ ነበር የተላኩት ማለት ነው። ነብዩ አለይሂ ሰላቱ ወሰላም መካ ላይ ለ13 ዓመት ያክል ሶላት ስገዱ ብለው ሳያዙ ጾም ጾሙ ብለው ሳያዙ የጎረቤት ሐቅ ጠብቁ ብለው ሳያዙ ቁሉ ላ ኢላሃ ኢላላህ ትፍሊሑ ላ ኢላሃ ኢላላህ በሉ ስኬታማ ትሆናላችሁ እያሉ ለ13 ዓመት ያክል ነብዩ አለይሂ ሰላቱ ወሰላም ተጣርተዋል። ስለዚህ አዩሃል ሙስሊሙን ዒባደላህ ተውሂድ ከሌለን ዓቂዳችን ካልተስተካከለ ለኛ ምንም ነገር የለንም ማለት ነው። ስለዚህ ዓቂዳን ነገር አደራ አላህ Subhanahu Wa Ta'ala ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ይዕቡዱላህ ወጅተኒቡ ጣጉት በእያንዳንዱ ኡማ ውስጥ በእርግጥ መላእክተኛ ልከናል። ያ መላእክተኛ ወከذلك አላህን በብቸኝነት ተገዙ ጣዖታትን ራቁ የሚል ሲሆን አለ አላህ Subhanahu Wa Ta'ala። ስለዚህ አላህን በብቸኝነት መገዛት መቻል አለብን። ሐሊፍንም መሐላንም በተመለከተ ስንምል በአላህ ስም ብቻና ብቻ ነው ማለት ያለብን። ነብዩ አለይሂ ሰላቱ ወሰላም ላ ተሕሊፉ ቢአባኢኩም ወላ ቢኡመሃቲኩም ወላ ቢልአንዳድ ወላ ተሕሊፉ ቢላሂ ኢላ ወአንቱም ሷዲቁን አሉ ነብዩ አለይሂ ሰላቱ ወሰላም። በአባቶቻችሁ አትማሉ አባቴ ይሙት እያላችሁ፣ ወከذلك በእናቶቻችሁ አትማሉ እናቴ ትሙት እያላችሁ፣ ወከذلك በቢጤዎችም አትማሉ ሸህየን አባብየን ነብየን አትባሉ አሉ ነብዩ አለይሂ ሰላቱ ወሰላም። ወላ ተሕሊፉ ቢላሂ ኢላ ወአንቱም ሷዲቁን እውነተኞች ናችሁ እንጂ በአላህ ላይ ደግሞ እንዳትምሉ አሉ። ነገር ግን ኢማሙ ሸውካኒ ረሕመቱላሂ ዐለይህ صاحب فتح القدير የፈትሁል ቀዲር ባለቤት ምን ይላሉ? የሰው ልጅ በጣም ይገርማል አሉ። إذا قيل له احلف بالله በአላህ ማል በሚባለው ጊዜ حلف بالله ፋጅራ ውሸቱን በአላህ ይምላል አሉ። وإذا قيل له احلف بشيخك በሸኽ ማል በሚባልበት ሰዓት ግን ተቃዓሰ ወተለካ ወከذلك ወደ ኋላ ያፈገፍጋል። ማህበረሰባችንን ከአላህ Subhanahu Wa Ta'ala በላይ ይልቅ የሸዎቹ አድርስ ነው የሚያስጨንቀው፣ የሸዎቹን ከሰን የሚያስጨንቀው። እሱን ምራመድ ከሆነ ምሻገር ከሆነ 7 ዘር ይቋረጣል። ወላሂ ምንም አይቋረጥም። አላህን ነው ልንፈራ የሚገባው። አዩሃል ሙስሊሙን ዒባደላህ ስንምል በአላህ Subhanahu Wa Ta'ala ብቻና ብቻ ነው መማል ያለብን ማለት ነው። ስለትንም በተመለከተ ስንሳል በአላህ Subhanahu Wa Ta'ala አላህ ከበሽታዬ ካዳነኝ ምስኪኖችን ላበላ ይህን ያክል ጊዜ ልጾም ብለን ነው እንጂ መሳል ያለብን አላህ በከበሽታዬ ከገላገለኝ ለሸዎቹ በአራት እግር ኮርማ ፈታለሁኝ እንደዚህ አይነት ቀብር ሂጄ ደማደማለሁ። ይህ አይፈቀድም፣ ከእስልምና የሚያስወጣ የሆነ ተግባር ነው። ስለዚህ መጠንቀቅ መቻል አለብን አዩሃል ሙስሊሙን ዒባደላህ። እና የዓቂዳን ነገር አደራ። ዓቂዳችን ከተስተካከለ ለኛ ለቀብራችን መብራት ይዘናል ማለት ነው። ዓቂዳችን ካልተስተካከለ ግን ወከذلك ሌላው ዒባዳ ላይ መጠንከሩ ፋይዳ የለውም ማለት ነው። ስለዚህ የመጀመሪያው ጥያቄ መረቡክ ጌታህ ማን ነው የሚል ነው። እንደዚህ በዱንያ ላይ ዓቂዳችንን ካላስተካከል ጌታችን ማን እንደሆነ ማወቅ አንችልም ማለት ነው። ሁለተኛው ጥያቄ ወማ ዲኑክ ዲንህ ምንድን ነበር ይባላል። ዱንያ ላይ ስትተዳደረበት የነበረው ዲንህ ምንድነው ተብሎ ይጠየቃል።
በዲን الاسلام በትክክል وكذلك እንደዚህም እየሰራን ነው ወይ እስልምና ያዘዘንን እየሰራን ነው የከለከለንን እየተከለከልን ነው እንደዛ ከሆነ ማሻአላህ ልንቀጥል ልንጠነክር ይገባናል ዲን الاسلام ላይ ካልበረታን ግን فويل لنا ثم ويل لنا ምንም አይነት وكذلك ስም ብቻ ፋይዳ የለውም ሙሐመድ አህመድ ተብሎ ሶላት ካልሰገደ ሙሐመድ አህመድ ተብሎ ሽርክ የሚሰራ ከሆነ ሙሐመድ አህመድ ተብሎ አቂዳው ካልተስተካከለ አረብያ ስም الاسماء لا تغير الحقائق ስም የሚባለው ነገር እውነታን አይቀይርም ስለዚህ ምን ማድረግ አለብን አላህን ፈርተን ለቀብራችን የሚሆን ስራ ዱንያ ላይ መስራት መቻል አለብን ማለት ነው ይሄን ያለው ይናገራሉ እኮ ሁሉም ይጓዛታን ያችን የሩጉዞ የሌለው ባዶ እጁን ያለው ስንቁን ይዞ ይላሉ ወደ መቃብር ስንሄድ وكذلك ትልቅ ዓለምን የሚጠብቀን ስንቅ ያስፈልገናል ዱንያ ላይ አላህን መፍራት ያስፈልገናል አላህ ያዘዘን መስራት ይኖርብናል ማለት ነው እንጂ ተረኞች ነን وكذلك الموت باب وكل الناس داخله በር የሚባለው ነገር ሞት የሚባለው ነገር በራፍ ነው ሞትን ማንኳኳ የለም የሞትን በራፍ ማንኳኳ የለም ሁላችንም ተራ ነው እየጠበቅን ያለ ነው ነገር ግን ለቀብራችን የሚሆን ነገር መስራት መቻል አለብን ايها المسلمون عباد الله የነ መሆን ያለበት ማለት ነው ከዛም በልንዳውም ገጣሚው ምን ይላል كل ابن انثى وان طالت سلامته يوما على آلة حدباء محمول ይላል ማንኛውም የሰው ልጅ ምንም ያክል ጤንነቱ ተጠብቆ ቢኖርም ለመቶ ዓመት ለ200 ዓመት ያክል ቢኖርም ነገር ግን ከዕለታት አንድ ቀን በቃሬዛ ሰዎች ተሸክመውት ወደ ቀብር ይወርዳሉ አለ አዎ ነብዩና አለይሂ ሰላቱ ወሰለም ጅብሪል መጥቶ ምን አላቸው ያ ሙሐመድ عيش ما شئت فإنك ميت አንተ ሙሐመድ ሆይ የፈለከውን ያክል ኑር ነገር ግን አንተ ሟች ነህ አላቸው ነብዩና አለይሂ ሰላቱ ወሰለም إنك ميت وإنهم ميتون አንተ ሟች ነህ ኡመቶችም ሟቾች ናቸው አለ ሞት የሚባልን ነገር የሚያስተባብል የለም እያየነው ነው ጎረቤቶቻችንን ወንድሞቻችንን አባቶቻችንን ልጆቻችንን እያጣን ነው እኛም ተራችን ነው እየጠበቅን ያለ ነው ስለዚህ ለቀብራችን የሚሆን ነገር መስራት ይኖርብናል ايها المسلمون عباد الله የቀብር ጨለማ ከባድ ጨለማ ነው ለቀብራችን ጨለማ መብራት የሚሆን ነገር ዱንያ ላይ ነው መስራት ያለብን ማለት ነው ካልሆነ ግን ተጸጻቾች ነዳሚዎች ነው የምንሆነው ማለት ነው አላህ Subhanahu Wa Ta'ala ዱንያ ላይ ያዘዘንን ካልሰራን የከለከለንን ካልተከለከል እኛ ላይ ነዳማ ብቻ ነው ትርፉ የሚሆነው አላህም እንደዚህ አለ فمن زحزح عن النار وادخل الجنة كجنة እንዲርቅ ተደርጎ ጀነት እንዲገባ የተደረገ ሰው فقد فاز በእርግጥም ተሳካለት አለ በእርግጥም ስኬትን አገኛለ ጀነትን ለማግኘት ግን እህን ጊዜ ዱንያ ላይ መሽቀዳደም አለብን እህን ጊዜ ዱንያ ላይ መልፋት አለብን እህን ጊዜ ዱንያ ላይ ስራችንን ማስተካከል አለብን ያ ከሆነ ነው ጀነትን መውረስ የምንችለው ايها المسلمون عباد الله ስለዚህ አላህ Subhanahu Wa Ta'ala ይሄንን ተናገረ وما الحياة الدنيا إلا متاع الغرور የዱንያ ህይወት አይደለችም የመታለያ ሸቀጥ እንጂ وكذلك እንደዚህም ደግሞ የመታለያ ዕቃ እንጂ አለ የሰው ልጆችን ከአኺራ እያዘናጋች ያለችው ዱንያ ናት ዒባዳ ላይ እንዳይጠነክሩ እያደረገች ያለችው አቂዳቸውን እንዳያስተካክሉ ዒልም እንዳይማሩ አላህ ያዘዛቸውን እንዳይሰሩ የከለከላቸውን እንዳይከለከሉ እንቅፋቱ ነው ያለችው ዱንያ ናት ማለት ነው ዱንያ የሰው ልጅ ዱንያን ለማግኘት ጧት ተነስቶ ማታ ድረስ ይለፋል ነገር ግን ሶላት ለመስገድ ጊዜ የለው ነገር ግን ዒልም ለመማር ጊዜ የለው ነገር ግን አቂዳውን ለማስተካከል ጊዜ የለው እንደዛ ከሆነ አደጋ ነው ايها المسلمون عباد الله የመጣንበትን ዓላማ وكذلك መገንዘብ መቻል አለብን ማለት ነው አላህ Subhanahu Wa Ta'ala أفحسبتم أنما خلقناكم عبثا وأنكم إلينا لا ترجعون እኛ እናንተን የፈጠርናችሁ ለጫወታ መስሏችሁ አሰባችሁና አለ አይደለም ለትልቅ ዓላማ ነው የተፈጠርነው አላህን በብቸኝነት እንድንገዛ ነው እየወለድን እየተዋለድን እየበዛን እየተብዛዛን በዚህ ልክ ብቻ ህይወት በዚህ ብቻ የምትቋጭ አይደለችም የመጣንበት የሆነ ትልቅ ዓላማ አለ ማለት ነው ስለያንዳንዱ ጊዜያችን ስለያንዳንዱ እድሜያችን አላህ ፊት እንጠየቃለን ነብዩ አለይሂ ሰላቱ ወሰለም لا تزول قدم عبد حتى يسأل عن أربع አንድ የአላህ Subhanahu Wa Ta'ala ባሪያ ስለ አራት ነገራቶች ከመጠየቁ በፊት ነገ የውመል ቂያማ ከቆመበት አይንቀሳቀስም አሉ ነብዩ አለይሂ ሰላቱ ወሰለም አንደኛው ምንድነው عن علمه فيما عمل به ስለ ዕውቀቱ ይጠየቃል ምን እንደሰራበት በዕውቀቱ ይሰራ ነበር አላህ ዕውቀትን ሰጥቶታል ዒባዳ ላይ ጠንካራ ነበር ይሄንን ይጠየቃል በዕልሙ ካልሰራ ግን ወይሉላሁ ثم ወይሉላህ የጀሃነም ማቀጣጣያ ነው የሚሆነው ማለት ነው ለዚህም እኮ ነው وعالم بعلمه لم يعملا معذب من قبل عباد الوثن ይላል አንድ ሰው ዕውቀት ኑሮት በዕውቀቱ ካልሰራ ጣዖታትን ከሚያመልኩ ሰዎች በፊት ተቀጭው እሱ ነው ያ ነገር እንዳይኖር ወደ ተግባር መቀየር መቻል አለብን ነው ሁለተኛ የሚጠየቀው ሰው አሉ ነብዩ አለይሂ ሰላቱ ወሰለም وعن شبابه فيما أبلى
ወጣትነቱን በምን እንዳበሰበሰው ያ የሚያምር የሆነውን ገጽታ ያ የሚያምር የሆነውን ጉልበት ያ የሚያምር የሆነውን ወጣት በምን እንዳሳለፈው ይጠየቃል። በምንድነው ያሳለፈው? አላህን በብቸኝነት እየተገዛ ነው ወይንስ ለዱንያ እየለፋ ነበር ያሳለፈው? ይሄን ወጣትነት ስለ ወጣትነታችን እንጠየቃለን አላህ ፊት። የዛን ጊዜ እንዳናፍር የዛን ጊዜ ምላሽ እንዳይጠፋብን አሁን ጊዜ በዱንያ ላይ ወከዛሊከ እንደዚህ ወጣትነታችን ልንጠቀምበት ይገባናል። አዩሃል ሙስሊሙን ዒባደላህ ወጣትነት የሚባለው ነገር ትልቅ የአላህ ጸጋ ስለሆነ ማለት ነው። ስለዚህ ይህንን ልንጠቀምበት ይገባናል ማለት ነው። ቀጠሉ ነብዩ አለይሂ ሰላቱ ወሰላም ወአን ዑምሪሂ ፊማ አፍና እድሜውን በምን እንዳጠፋ 50 ዓመት ተሰጥቶ ነበር 40 ዓመት ተሰጥቶ ነበር። ይህንን እድሜ ምንድነው የሰራበት? ለአላህ ሰግዶ ያውቃል? አላህን በብቸኝነት ተገዝቶ ያውቃል? ይጠየቃል፣ እንጠየቃለን። አዩሃል ሙስሊሙን ዒባደላህ ስለዚህ እድሜያችንን በኸይር ነገር እንዲያልፍልን መጠቀም መቻል አለብን። ካልሆነ ግን አላህ ይወቅሰናል። አላህ ምን አለ? አወለም ኑዓሚርኩም ማ የተዘከሩ ፊህ መን ተዘከር ወጃአኩም ነዚር አለ። እድሜን አልሰጠናችሁም ነበር ዱንያ ላይ 50 ዓመት 60 ዓመት አልሰጠናችሁም ነበር መመከር የሚችል አካል የሚመከርበትን እድሜ? ወጃአኩም ነዚር አስጠንቃቂ ሳልመጣላችሁም ነበርን ይላል። ቁርአን መጥቶልናል። ነዓም ነብዩ አለይሂ ሰላቱ ወሰላም መጥተውልናል። ስለዚህ ለአኺራችን ይህን ጊዜ በዱንያ ላይ መልፋትና መታገል ይኖርብናል። አራተኛው ነብዩ አለይሂ ሰላቱ ወሰላም ከተናገሩት ከሆነው ነገር ወአማሊሂ ስለ ገንዘቡ ይጠየቃል። አንደኛ ከምን እንደሰበሰበው፣ ሁለተኛ በምን መልኩ ወጪ እንዳደረገው። ዱንያ ላይ ምናልባትም እኛ የተለያዩ ሀብቶች ሊኖሩን ይችላሉ። እነዛ ሀብቶች ግን በሐላል ነው የመጡት ነው ወይንስ በሐራም ነው የመጡት የሚለውን በደንብ አድርገን ትኩረት ልናደርግ ይገባል። በሐራም ከሆነ የመጣው ከባድ ነው። አሁንም አላህ Subhanahu Wa Ta'ala ዘንድ ያስጠይቀናል። አሁንም አላህ Subhanahu Wa Ta'ala ዘንድ ከተጠያቂነት አያወጣንም። ስለዚህ የምንሰበስበው ገንዘብ ከሐራም የጸዳ መሆን አለበት። ከማጭበርበር ወከዛሊከ ከማታለል ከመዋሸት እንደዚህም ደግሞ ምን ከማድረግ ማለት ነው። ከጃፓን የመጣውን ዕቃ ከቻይና ነው ይላል፣ ከቻይና የመጣውን ከጀርመን ነው ይላል። ይሄ ከሆነ ከባድ ነው የሚሆነው ማለት ነው። ያ ነገር እንዳይፈጠር ሳናምታታ ወከዛሊከ እንደዚህም ሳናጭበረብር አላህ ፊት መገናኘት መቻል ይኖርብናል ማለት ነው። ይህንን ነብዩ አለይሂ ሰላቱ ወሰላም አደራ ብለውናል። በሶስተኛ ደረጃ ወከዛሊከ እንደዚህም ደግሞ ስለ ነብዩ አለይሂ ሰላቱ ወሰላም ይጠየቃል። አንድ ሰው ነብዩን የሚያከሆነ ዱንያ ላይ ነብዩ ያዘዙትን ሲሰራ ከነበረ ነብዩ አለይሂ ሰላቱ ወሰላም መሐመድ ናቸው ይላል። ነብዩ ያዘዙትን ሲሰራ ካልነበረ ግን እንደ አህያ ጮት ሃሃ ላ አድሪ አላውቅም ነው የሚለው ማለት ነው። አላህ ይጠብቀንና ስለዚህ አይፈጠር ለአኺራችን የሚሆን የሆነው ነገር ከአቂዳ በመቀጠል ሶላት የሚባለው ነገር ነው። ሶላት የሚባለው ነገር ላይ የሰው ልጅ ነጋዴ በንግዱ ላይ ወጥሮ ሲሰራ ይታያል። ገበሬ በግብርናው ላይ ወጥሮ ግብርናውን ሲሰራ ይታያል። ሶላት የሚባለውን ነገር ግን አብዛኛው ሰው ዘንግቶታል። አላህ ያዘነለት ሰው ካልሆነ በስተቀር እንጂ ማለት ነው። ይህንን ደግሞ ሶላታቸው ላይ ችልተኛ የሚሆኑትን ሰዎች አላህ እንደዚህ አለ فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا ከነዛ ከጥሩዎቹ ትውልዶች በኋላ ከሷሃቦች ከምርጦቹ ክፍለ ዘመኖች በኋላ መጥፎ ትውልዶች ተተኩ። ሶላትን የሚያባክኑ ስሜታቸውን የሚከተሉ فسوف يلقون غيا غي የሚባል ጀሃነም ውስጥ ይገባሉ አለ አላህ Subhanahu Wa Ta'ala። ኢማሙ አልበጋዊ غي ብሎ ማለት ዋዲን ፊ ጀሃነም ውስጥ ያለ ሸለቆ ነው አሉ። ለው ኡርሲለት ኢለይሂ الجبال لمعت من حر ተራራዎች ራሱ ቢላኩ مع جمادتها ከድርቅናቸው ከጥንካሬያቸው ጋር ከሙቀቱ ከሐሩሩ ብርታት የተነሳ ይቀልጣሉ አሉ። ስለዚህ ተዘጋጅቷል የሶላታችን ነገር አደራ። ነብዩ አለይሂ ሰላቱ ወሰላም አወሉ ማ يحاسب به العبد يوم القيامه الصلاه አሉ። አንድ ሰው አቂዳውን ካስተካከለ በኋላ የሚጠየቅበት ነገር ሶላቱ ነው። አንድ ባሪያ ከቀብር ከተቀሰቀሰ በኋላ ለመጀመሪያ ጊዜ ከአላህ ጋር የሚመራመርበት ነገር ሶላቱ ነው። ሶላቱ ያማረለት ሰው ዘካም ተቀባይነት ይኖረዋል። ሶላቱ ያማረለት ሰው ሐጅ ተቀባይነት ይኖረዋል። ሶላት ያልሰገደ ሰው ግን ወከዛሊከ ከሶላት ችልተኛ የሆነ ሰው ግን ወይሉን ለው ثم ወይሉን ላ ያ ነገር እንዳይፈጠር የሶላታችን ነገር አደራ። አዩሃል ሙስሊሙን ዒባደላህ ነብዩ አለይሂ ሰላቱ ወሰላም العهد الذي بيننا وبينهم الصلاة ከኛና ከካፊሮች መካከል ያለው ቃል ኪዳን ሶላት ነው። فمن تركها فقد كفر ሶላትን የተወሰው ይከፍራል አሉ ነብዩ አለይሂ ሰላቱ ወሰላም። የነብዩ አለይሂ ሰላቱ ወሰላም ንግግር ነው። አብዱላህ ኢብኑ ሸቂቅ የነብዩ አለይሂ ሰላቱ ወሰላም ሰሃቢዎች አንድ ነገር መተው ኩፍር በመሆኑ ላይ ኢጅማዕ አላደረጉም። غير الصلاة
ከሶላት ውጭ ሶላትን የተወሰው ግን ካፊር በመሆን ላይ ኢጅማዕ አላቸው። ስለዚህ ሙሐመድ ብንባል አብደል ጀባር ብንባል አብደል አዚዝ ብንባል ሶላት ካልሰገርን ትርጉም የለውም። አረብያ ስም አያድንም። አረብያ ስም እንደዚህም ደግሞ ከእሳት አያድነንም። ስለዚህ የሶላታችን ነገር አደራ፣ ሶላታችን ላይ ጠንካሮች መሆን አለብን። ሶላታችን ላይ ብርቱዎች መሆን አለብን። አዩሃል ሙስሊሙን ዒባደላህ እንደዛ ከሆነ አላህ ያግዘናል፣ አላህም ይረዳናል ማለት ነው። ምክንያቱም ሶላት ነው ነብዩ አለይሂ ሰላቱ ወሰላም ሶላት ማለት የዲን الاسلام ዋና ትልቅ የሆነ ክፍል እንደሆነ ነግረውና ስለዚህ በሶላታችን ላይ እንጠንክር፣ በሶላታችን ላይ እንበርታ። ሌላኛው ተያያዥነት ያለው ነገር ሰደቃን በተመለከተ ሰውየው መጣና ወደ ነብዩ አለይሂ ሰላቱ ወሰላም ያ ረሱላህ ኢነ ኡሚ ፍቱሊተት እናቴ ድንገት ሞተች፣ ብትናገር ግን ሰደቃ ስጡልኝ ነበር የምትለው እና እንዴት ነው ሰደቃ ባደርግላት አላህ ዘንድ ተቀባይነት ይኖረዋል እንዴ አላቸው። ነዓም ፈተሰደቅ ለሃ ሰደቃ አድርግላት አሉ። ሰደቃ ማድረግ ይቻላል አልተከለከለም። ነገር ግን 3 የሚባል 7 የሚባል ሳምንታት የሚባል አመታት የሚባል አሙስ 2 አሙስ 3 አሙስ ይሄ ለይሰ ፊ ሸሪዓቲና ሸሪዓችን ውስጥ የለም። ላ ፊ ኪታቢላህ ወላ ፊ ሱነቲ ረሱሊላህ ሰለላሁ ዐለይሂ ወሰለም ቁርአንም ውስጥ የለም፣ የነብዩ ዐለይሂ ሰላቱ ወሰላም ሐዲስ ውስጥ የለም። ስለዚህ አሰራሩን ማሳመር መቻል አለብን። አንድ ሰው ለአባቱ መሰደቅ ፈለገ፣ በፈለገበት ሰዓት ሰደቃ ይስ 3 ቀን አመታት ቆጥሮ አይደለም ማለት ነው። በዚህ ልክ ነው እየተነገረ ያለው። ሰው ግን ሰደቃን በዚህ ልክ አድርጉ ሲባሉ ሰደቃ ይከለክላሉ ይላሉ። ላ ሰደቃ አልተከለከለም። አሰራሩን ግን ሸሪዓው በገጠመ መልኩ ነብዩ ባዘዙት መልኩ ነው መሆን ያለበት ነው። በዚህ ልክ ነው እየተነገረ ያለው። ሌላኛው ተያያዥነት ያለው ምንድነው? ሶላት እንደዚህም ሰደቃ በሚሰደቅበት ጊዜ ምንም ይባላል ፋቲሃ፣ ሰላዋት፣ ያሲን ይሄም የለም ሸሪዓችን ላይ። አንድ ሰው ቁርአን መቅራት ካለበት ከቤቱ ይቅራ፣ ሶላት ማውረድ ካለበት ለብቻው ያውርድ። አንዱ እያወራረደ ሌላው እየተከተለ ተንቢሁል አናምን ይዞ አልቃኢል ኢነመል አዕማሉ ቢንኒያት እያለ የለም። ይሄ ማን ነብዩ አለይሂ ሰላቱ ወሰላም ሲሞቱ አቡበክር እያወራረዱና ዑመር ተከተሉ፣ ዑመር እያወራረዱና ዑስማን ተከተሉ፣ ዑስማን እያወራረዱና አልይ ተከተሉ። ላ የለለ ነገር የለም። ስለዚህ በዚህ ልክ ነው እየተነገረ ያለው። አላህ Subhanahu Wa Ta'ala ያዘዘንን እንስራ፣ የከለከለንን እንከልከል። እንደዛ ከሆነ በሁለቱም ሀገራቶች ስኬትን እናገኛለን። አባታችንን አላህ Subhanahu Wa Ta'ala የጀነት ይበላቸው፣ እኛንም አሟሟታችንን አላህ Subhanahu Wa Ta'ala ያሳምርልን። አላህ Subhanahu Wa Ta'ala ከጀነት ሰዎች ይበላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም።